ኮምፒውተር የለንም። ኮምፒውተር ላይ ያልተጻፈ ነገር ማግኘት አልቻለም። ስለዚህ ወረቀት ላይ ስለሆነ ያንን ወረቀት ፈልገን እስከምናገኝ ድረስ ሀላስ እኛ እንጠራሻለን፣ ከዛን ወዲህ አትንጭብን ብለው አባረሩኝ ማለት ነው ሾርጣዎቹ። እሺ አልኩኝ። እስካሁን ድረስ አዚዘ ወላሂ ቀሰመን ቢላ ይጥለኛል፣ እወርቃለሁ፣ እየወደኩ እየተነሳሁ ነው ያለሁት እና ቁጭ ብዬ እየጠበቅኳቸው ነው። ታሁን ይደውሉልኛል አትንጭብን ብለዋል። ታሁን 4 ወር ሞላኝ ማለት ነው። እና ይሄንን ማድረግ አለብኝ። እንዴት አድርጌ ልለፈው? ይሄንን ጭንቅ እንዴት አድርጌ ልለፍ? እኔ ሌላ ወላሂ እህቴ ምንም ነገር አልመኝም። በዚች በዱንያ ላይ ልጆችን ብቻዬን ነው እናቴ ጋር ያሳደግኳቸው እና ልጆችን አይቼ ልሙት ነው ያልኩት ማለት ነው። ሰው ያማ ወንጀል ሲኖር ወንጀሌ እንግዲህ መጥፋቴ ብቻ ሌላ ነገር ወንጀል እኔ ምንም ነገር በቁርአን ተማለደኝ። በወንጀል የሆነ ነገር ተከሰሰችኝ በቁርአን ተማለደኝ ችግር የለም። እስር ቤትን ብታስገባኝ እኔ በወንጀል ወንጀለኛ ኮን ችግር የለም። ግን በቁርአን ተማለደኝ ያለች አልኩኝ ማለት ነው። እና የሪያድ ኤምባሲ አላውቅም። እስቲ አላህ ያራራልኝ። እንዴት አድርጌ ልፍለቅ ይሄን ፈተና? እንዴት አድርጌ አልፌ ልጆችን አይቼ ልሙት? ምን ላድርግ አዚዛዬ? እስቲ መፍትሄውን ንገሪ ማለት ነው። ተኔ አንቺ ትሻያለሽ እና እኔ ደግሞ ምንም ማድረግ ማልቀስ ብቻ ነው። አልቅሼ ዝም ማለት ብቻ ነው። እና ምን ላድርግ? ይኸው እዚህ ጋ ሳዳ ልሰርብሽ ነበር ተውኩሽ። ሳዳ ምን ትላለች? ጥፊ መጥፋቷ እኮ ነው ተመን እያስከፈላት ያለው። መጥፋቷ ተመን አስከፍሏት አሟት እንዳትታከም አገሯ ለመግባት አገር እንዳትገባ ያደረጋት ስለጠፋች እኮ ነው፣ ሰርቅ አይደለም። ወደ የት ትጥፋ? ጠፍታለች እኮ ሴትዮዋ። ስለጠፋች ነው ይሄን ተመን እየከፈለች ያለችው። እንዴት እንደምታስቡ አላቅም፣ ምን ጉድ እንደሆናችሁ አላቅም። ማሪ እህቴ አንቺ ተረጋጊ። ቁዳ ደረቂያ በተጨናነቅሽና በተለይ በምታለቅሽ ሰዓት የመወጠር ባህሪ ስላለ ጅማቶችሽ የመገታተር ባህሪ ስላላቸው የበለጠ እንዳያምሽ እኔ የምለው ተቅሪር ጥብ ይዘሽ መሄድ አለብሽ ወደዛ ወደ ፖሊስ ጣቢያው። ኤምባሲዎቹም እኮ ወደዛ ያሉት ትክክል ነው። የዛሬ 14 ዓመት ነው የዛሬ ስንት ዓመት አሻራ ጠፍቷል። እነዛ አሻራ የጠፋባቸው ልጆች ይጋማ ለማሰራት ራሱ ተቸግረዋል ማለት ነው። ገብቶሻል? ስለዚህ እንደዛ ሆኖብሽ ስለሆነ በእነሱ መፍረድ አይቻልም። እኔ በጣም እረዳሻለሁ ስሜትሽን ማሬ። ግን የሕክምና ተቅሪር ጥብሽን ይዘሽ አገርሽ ልትገቢ በሽተኛ መሆንሽን ወረቀት ይዘሽ ወደ ፖሊስ ጣቢያው ሂጂ። እሷም ራሷ ሰርቃለች ምንም ብላ ብትል ህጉ የሚላት ማስረጃ አምጪ ነው። ማስረጃ ደግሞ በቪዲዮ የተደገፈ በአሻራ የተደገፈ ስለሆነ ከየትም ማምጣት አትችልም። የምትሄጂበት መንገድ ይፈቀዳል ይቻላል ማለት ነው። ግን በስማሽ ስለጠፋ ኤምባሲ አንቺን በስማ ከየት ፈልጎ ያመጣዋል? ምንም የሚያገናኘው ነገር የለም ምንም ነገር። እኛ መቼም ያው አይናችንን የምንጥለው ተስፋ የምናረገው በእነሱ ስለሆነ ስማቸውን እንጠራለን እንጂ ይሄ ጀዋዛት ጋ ነው ያንቺ ጉዳይ ያለው ጀዋዛት ጋ ነው። መዳምሽ አለችበት ፖሊስ ጣቢያ ሄደሽ ነው ያንን የምታስወጩ። አይዞሽ አትጨናነቂ። ለምን መጨናነቁ ላንቺ ይጎዳሻል። እሺ ላንቺ ይጎዳሻል። ቁዳ ደረቂያ ጭንቀት አለችበት ቦታ ኮንጀለው እንደዚህ ያሉ እኮ አሁንም ሰፈራችን ያለው አሁንም ግን ዶክተር ተቅሪር ጥቢ ይዘሽ ሂጂ። የህክ በሽተኛ የሚል ወረቀት ይዘሽ ሂጂ። አሁንም ድገሚ። 4 ወር ቁጭ አትበይ። አይተዋል እህቴ፣ ቁስሉንም አይተዋል። ቶሎ ብሎ አገር ትግባ የሚል ጽሁፍ አለበት። ያንን አይተዋል።